ነይ ነይ እምዬ ማርያም ነይ ነይ ቤዛዊት ዓለም ነይ ነይ እምዬ ማርያም ነይ ነይ ቤዛዊት ዓለም የአማኑኤል እናት የመድኃኔዓለም ነይ ነይ እምዬ ማርያም ነይ ነይ ቤዛዊት ዓለም በአብርሃም ድንኳን ተወልደሽ ያደግሽ የይስሐቅ መዓዛ ወደር የሌለሽ ያዕቆብ በሕልሙ በቤቴል ያየሽ የዮሴፍ አጽናኙ ድንግል አንቺ ነሽ። ነይ ነይ እምዬ ማርያም ነይ ነይ እምዬ ማርያም ነይ ነይ ቤዛዊት ዓለም ነይ ነይ እምዬ ማርያም ነይ ነይ ቤዛዊት ዓለም። እንግዲህ ሰሞኑን ቤዛዊት ዓለም እመቤታችን አትባልም ብለው የተናገሩ ጳጳስ መነጋገሪያ ሆነዋል። በእውነት አስደንግጡ ቢሉም እኛ ስንሰማ ደንግጠናል። እኔ ደንግጫለሁ፣ ቤተሰቤም በእውነት ደንግጧል። ሰምተን የማናውቀው ትምህርት በቤተክርስቲያናዊ በኦርቶዶክሳዊ ቤተክርስቲያን ትምህርት ውስጥ ሰምተን የማናውቀው ትምህርት ነው። ቤተክርስቲያናችን እመቤታችንን ከዛ በበለጠ ቤዛ ብዙዎች ሰዎች እንደተናገሩት በሰው እንኳን ሰው እንኳን ቤዛ ተብሎ የሚጠራበት ሁኔታዎችና አጋጣሚዎች አሉ። እመቤታችን ግን ከሁሉ አልፋ ወላዲተ አምላክ ወይም እግዚአብሔር ትባላለች። በቤተክርስቲያናችን በኦሪየንታል ቸርችስ ሁሉም ቴዎቶኮስ ብለው ይጠሯታል። ጎድ ቢደር ማለት ነው እንግዲህ እግዚአብሔርን የተሸከመች ወይም ወላዲተ አምላክ እንደምንለው እኛ ማለት ነውና እንግዲህ ወላዲተ አምላክ የምንል ሰዎች እግዚአብሔር ብለን የምንጠራት ሰዎች ቤዛ አትባልም ብሎ ማለት በእውነት ሌላ ምክንያት ሌላ ከኋላው የተደበቀ አይዶንት ኖ እግዚአብሔር ይቅር ይበለኝ። እንግዲህ አእምሯቸውና ልባቸውና ኩላሊታቸውን መመርመር ስለማልችል እንደዛ ብዬ መናገር ባልችልም፣ ሌላ ግን እንደው ትንሽ ለሕሊና የማይመች የሚጎረብጥ አነጋገር ይመስለኛል። እግዚአብሔር ምሕረቱንና ቀላሉን መንገድ ያሳያቸው እላለሁኝ።